አዲሱ የኒውዮርክ ከንቲባ አሁንም የመገናኛ ብዙሃን መነጋገሪያ ሆኖ ቀጥሏል። ማምዳኒን ለመጣል ከነታንያሁ እስከ ትራምፕ ከኤለን መስክ እስከ ሪፐብሊካን ፓርቲ ያልፈነቀሉት ድንጋይ የለም በማለት ቢቢሲ ስለዚሁ ስለ አዲሱ የኒውዮርክ ከንቲባ ዞህራኒ ሰፊ ዘገባ ይዞ ወጥቷል። ብዙ ሴራ የተደረገባቸውና ከምርጫው እንዲገለሉ ብዙ የተሞከረው እኚሁ የአሜሪካ የኒውዮርክ ከንቲባ ለመሆን የተወዳደሩት ማምዳኒ በመጨረሻም ግን የጭቁን የኒውዮርክና ኒውዮርካውያን ድምጽ አሸንፏል ብሏል ቢቢሲ። ዞህራን ማምዳኒ እንዴት አሸነፈ የሚለው ራሱን የቻለ የዶክትሬን ዲግሪ ጥናት ይወጣዋል በማለት የገለጸው ቢቢሲ በደምሳሳው ግን እድሜው ንቃቱና ለህዝብ ቅርብ በሆነው ተወዳጅ እንዲሆን አድርጎታል ብለዋል። በምረጡኝ ዘመቻ ወቅትም እሱ ዲጂታል ተፎካካሪዎቹ አናሎግ ሆነው ነው የተወዳደሩት ያለው ቢቢሲ ነገረ ስራው ለዘመኑ ትውልድ የሚስማማ ነው፣ ሲናገርም ከአፉ ማርጠብ የሚለት ይመስላል፣ ንግግር አዋቂ ነው ሲል አቆለጳጵሶታል። በወጣትነቱ የራፕ ሙዚቃ አድናቂ እንደነበርም ገልጿል። ታላቋን የአሜሪካ ከተማ በከንቲባነት ያሸነፈበትን የድል ድግስ ላይም እንደመደነስ እየቃጣው እንደነበረ የተዘገበ ሲሆን በኒውዮርክ ጎዳናዎችም እየዞረ የጀብሎ ነጋዴ ሳይቀር እያስቆመ አቅፎ ሲስምም ታይቷል። ጆሮ ሰጥቶ አዳምጧቸዋል። የቢጫ ታክሲ ሾፌሮችን ጊዜ ሰጥቶ ምሬታቸውን ያዳመጠ ሲሆን የህዝብ ልጅ መሆኑን ከአንድም 2-3 ጊዜ በመንደሮች ውስጥ በመሄድ ችግራቸውን እየሰማ አስመስክሯል ብሏል ቢቢሲ። ተፎካካሪዎቹ በእድሜ ወላጆቹ ይሆናሉ። እርሱ ገና 35 ዓመቱን አልደፈነም። የወቅቱ የኒውዮርክ ከተማ ከንቲባ አንድሩ ኩሞ የማምዳኒ እድሜ እጥፍ ናቸው። እሱን ለማሸነፍ ፓርቲ ሳይቀር የቀያየሩ ሲሆን መጀመሪያ ዲሞክራቲክ ነበሩ። ቀጥሎ ግን በግል ተወዳድረውም አልቻሉትም።